ጸጋ የሌለው ክርስቲያን የለም። ዱርዬ በሉት፣ የሚያውደለድል በሉት፣ ዘፋኝ በሉት፣ ጨፋሪ በሉት፣ መክሊቱ ተዳፍና ሊሆን ይችላል እንጂ ጸጋ የሌለው ሰው የለም። ሰው መክሊቱን ፈልጎ እንደ መክሊቱ ነው መኖር ያለበት። ግን መክሊቶቻችን እንዴት እንደምናገኛቸው እነግራቸው። እግዚአብሔር ያልጠራው ሰው ግን የለም። ሰው ክርስቶስን ሲከተል ሰይጣን ወይ በኖሯችን ወይ በሕይወታችን ይመጣል። ክርስቶስን እከተላለሁ ካላችሁ ዓለም ጉሮሯችን ላይ ነው የምትመጣው። የግለሰብ ደጋፊ አጨብጫቢ፣ የራሱን አባት የሚሾም የራሱን መምህር የሚያከማች የእኛን አባት አትንኩብን፣ ይህ እንዲህ አይነት ምዕመንነት ቅልጥ አባ ገር ኪዳንን አትንኩብን የሚል ሰው እኔ አልፈልግም። መነካት ካለብኝ መነካት አለብኝ። እንዲህ አድርጎ መጸለይ፣ እንዲህ አድርገን ስንጸልይ እኔ ለማኝ ነኝ ጌታዬ፣ አንተ ደግሞ ለጋስ። ሚዛን ይመስላል አይደለም? ፍትህ አታጓድልም ጌታዬ፣ ፍረድልኝ። ወዲህም ደግሞ የሱራፌልን ክንፍ ይመስላል። ሁለት ክንፋቸውን እንዲረባው ይቆማሉ። ስለዚህ ጠዋት ትበቅላለች፣ 3 ሰዓት